የዛሬ መልእክት የአሸዋ ላይ እንባ። ተከተሉን። ታገሱ ይነጋል እያሉ በከንቱ ተስፋ ዘለሉን። ግን ጊዜ መች ምግብ ሆነና ለራበው ለከሳው ልጃችን። ተስፋዬን በልቤ ላይ ሰፊቼ እንባዬን አዝዬ ወጣው ከሀገሬ መሬት ተለይቼ። በእኛ ሰቆቃ ማገር ፎቆች ወደ ሰማይ ሲያድጉ እንዴት እንደረገፈን እንኳ ሳይጠይቁ በደማችን ላይ ተሳለቁ። አሁን እውታዬን አሰማለሁ ለዓለም ከሚፈጀው በረሃ መሃል። በሚንቀጠቀጥ መዳፌ ጠብታ ውሃም ናፍቆኛል። ወንድሞቼ ድንጋይ ሆኖ እንደ ሐውልት ቆሙና ሕልማቸው እንደ አጥንት ረገፈ አሸዋ በላቸውና። ለሀገሬ እንዲህ በሉልኝ፣ ይህንን ኩራት አትበሉት። ልጆቻችሁ ባህር ተሻግሮ ሳይመለሱ የቀሩበት። ድምፅ የለም ሰሚ የለም የጠፋው በዝምታ ተውጧል። ጥፋቱና ወቀሳ ሁሉ በንፋስ ላይ ተጭኗል። ይህ ድምፅ ከደረሳችሁ ግን እውነትን እንዲህ እወቁ። ሀገር ማለት ድንጋይ ኮሪደር ልማት ጫካ አይደለም። ሀገር ማለትማ በገፋችኋቸው ልቦች በሰው ሕይወት ይለካል። ዛሬ መድረሻ አጥተው በየበረሃው የሚቀሩትን ያካትታል። ስለዚህ መንግስት ሆይ ወደ ሕዝብህን ተመልከት፣ አልበለዚያ ግን ከላይም ከታችም እሳት እንዳይበላህ ተጠንቀቅ እልሃለሁ። አመሰግናለሁ። መልካም ቀን።